ለህይወት 100% ኃላፊነት ውሰድ። ጂም ሮን እንዲህ ይለናል፣ በግልጽ ኃላፊነት መውሰድ አለብህ። ሁኔታዎችን፣ ወቅቶችን ወይም ነፋሱን መለወጥ አትችልም፣ ራስህን ግን መለወጥ ትችላለህ ይለናል። በአሁን ጊዜ በጣም ከተስፋፉ ባህላዊ እምነቶች አንዱ ለታላላቅ ህይወት ታጭተናል የሚል ነው። ስለተፈጠርን ብቻ እንደምንም የሆነ ሰው ህይወታችንን በማያቋርጥ የደስታ ሊሞላው፣ አስደሳች የሥራ አማራጭ ሊሰጠን፣ ለቤተሰብ የምንሰጠውን ጊዜ ሊያበዛልን እና ፍጹም የሆኑ ግንኙነቶችን እንዲኖረን ለማድረግ ኃላፊነት አለበት ማለት ነው። አንተ ስለምትኖረው ህይወት ግን ኃላፊነት ያለበት አንድ ሰው ብቻ እንደሆነ ነው። ያም ሰው አንተ ነህ። ስኬታማ መሆን ከፈለክ በህይወት ስለሚያጋጥሙ ነገሮች ሁሉ 100% ኃላፊነት መውሰድ አለብህ። ይህም የደረስክበትን ከፍተኛ ደረጃ፣ ያገኘኸውን ውጤት፣ የግንኙነትህን ጥራት፣ የጤናህን ሁኔታና አካላዊ ብቃትህን፣ የገቢ መጠንህን፣ ዕዳዎችህን፣ ስሜትህን እንዲሁም ሁሉ ነገርህን ያጠቃልላል። ቀላል አይደለም። በእርግጥ ብዙዎቻችን ለማንወዳቸው የህይወታችን ክፍሎች ከራሳችን ውጪ ያለን አካል መውቀስ ለምደናል። ወላጆቻችንን፣ አለቆቻችንን ወይም ጓደኞቻችንን፣ የሥራ ባልደረቦቻችንን፣ ደንበኞቻችንን፣ ባለቤቶቻችንን፣ የአየሩን ሁኔታ፣ ኢኮኖሚውን፣ የገንዘብ እጥረታችንን እንዲሁም ልንወቅሰው የምንችለውን የትኛውንም ሰውም ሆነ ሁኔታን እንወቅሳለን። ትክክለኛው ችግር የት እንደሆነ ማወቅ ግን አንፈልግም። ችግሩ ግን ራሳችን ነን። የምትፈልገውን አይነት ህይወትና ውጤት ለምን መፍጠር እንዳልቻልክ መልሱን ከራስ ውጪ አትፈልግ። የምትመራውም ህይወት ሆነ ያገኛቸው ውጤቶች የፈጠርካቸው አንተ ነህ፣ ከአንተ ሌላ ማንም አይደለም። በህይወትህ ትልቅ ስኬት እንድታገኝ ለአንተ በጣም አስፈላጊ የምትላቸው ነገሮችን ለማግኘት ለህይወትህ 100% ኃላፊነትን መውሰድ ይኖርብሃል። 100% ኃላፊነት ከመውሰድ ያነሰ የትኛውም ነገር አይሰራልህም። ሰበቦችህን ሁሉ መተው አለብህ። 99% የሚሆኑ ውድቀቶች የሚመጡት ሰበብ የመፍጠር ልማድ ባላቸው ሰዎች ነው። የምትመኘውን አይነት ህይወት መፍጠር ከፈለክ ለህይወትህ 100% ኃላፊነት መውሰድ ይኖርብሃል። ያ ማለት ሰበቦችን ሁሉ፣ የተጠያቂነት ታሪኮችን ሁሉ፣ ያልቻልክባቸውን ምክንያቶች ሁሉ፣ እስካሁን ያልተነሳህባቸውን ምክንያቶች ሁሉ፣ ውጫዊ ሁኔታዎችን ሁሉ መውቀስን መተው ማለት ነው። ሁሉንም ለዘላለም መተው አለብህ። ሁልጊዜም ልታደርገው፣ ልታስተካክለውና የሚፈልገውን ውጤት ለማምጣት ኃይል የምታገኝበትን ቦታ መያዝ አለብህ። ታዲያ በማናቸውም ምክንያት የልምድ ማነስ በለው፣ የእውቀት ማጣት ወይም የፍርሃት ወይም ደግሞ ትክክል የመሆን ፍላጎት ወይም አስተማማኝነት እንዲሰማህ በመፈለግ ያንን ኃይል ዓለምን ለማመድህን ምርጫ ታደርገው አይገባም። ያለፈው አልፏል። አስፈላጊው ነገር ካሁን ጀምሮ የወደፊቱን መምረጥ ነው። እውነት ነው፣ ምርጫ ነው። አንተ ላይ ለሆነው ላልሆነውም ነገር ሁሉ 100% ኃላፊ ለመሆን መምረጥ አለብህ። የሆነው ነገር እንደታቀደ ሳይሆን ሲቀር እንዴት ያንን ፈጠርኩ ወይም እያሰብኩ ነበር? እምነቶችስ ምን ነበሩ? ያልኩትና ያላልኩት ምን ነበር? ያንን ውጤት ለማግኘት ምን ሰራው ወይም አልሰራሁም? በሚቀጥለው ጊዜ የምፈልገውን አይነት ውጤት ለማግኘት በተለየ መንገድ መስራት የሚያስፈልገኝ ምንድነው ብለህ ራስህን ትጠይቃለህ። መሰረታዊ ሐሳቡ በህይወትህ ውስጥ የምታገኘውን የትኛውንም ውጤት፣ ስኬት ይሁን ውድቀት፣ ሀብት ይሁን ድህነት ወይም በሽታ፣ መቀራረብ ይሁን መራራቅ፣ ሐሴት ይሁን ተስፋ መቁረጥ፣ ከዚህ ቀደም ለነበረው ድርጊት ወይም ድርጊቶች የመለስክበት መንገድ ውጤት ነው። ዛሬ የምታልፍበት ነገር ሁሉ የትናንት ምርጫ ውጤት ነው። በህይወትህ
የምታልፍባቸው ነገሮች ሁሉ ውስጣዊም ይሁኑ ውጫዊ ለቀደመው ድርጊት የሰጠው ምላሾች ውጤት ነው። በሕይወትህ ልትቆጣጠራቸው የምትችላቸው 3 ነገሮች ብቻ አሉ። አንደኛ የምታስባቸው ሐሳቦች፣ ሁለተኛ በአእምሮ የምትስላቸው ምስሎች፣ ሶስተኛ ደግሞ የምትወስዳቸው እርምጃዎች ናቸው። ነገሮች የምትጠቀምበትን ሁኔታ የማታልፍባቸውን ነገሮችና ሁኔታዎች ሁሉ ይወስናል። መውቀስ ማቆም አለብህ። ወቀሳ ሁልጊዜ ማጥፋት ነው። ምንም አይነት ጥፋት ሌላ ሰው ላይ ብታገኝና ምንም ያህል ብትወቅሰው ወቀሳው አንተን አይቀይርህም። ስኬት ላለማግኘትህ የሆነን ሰው ወይም የሆነን ነገር መውቀስህን እስከ ቀጠልክ ድረስ ስኬታማ አትሆንም። አሸናፊ መሆን ከፈለክ ለእውነቱ ዕውቅና መስጠት አለብህ። እርምጃውን የጀመርከው፣ ሐሳቡን ያሰብከው፣ ስሜቱን የፈጠርከው፣ አሁን ያለበት ቦታ እንድትሆን የመረጥከው አንተ ነህ። ለምሳሌ የማይስማማን ምግብ የበላኸው አንተ ነህ። አይሆንም ያላልከው አንተ ነህ። ስራው የተቀበልከው አንተ ነህ። ስራው ላይ የቆየኸው አንተ ነህ። ልታምናቸው የመረጥከው አንተ ነህ። ስሜትን ችላ ያልከው አንተ ነህ። ሕልምህን የተውከው አንተ ነህ። የገዛኸው አንተ ነህ። ያልተንከባከብከው አንተ ነህ። ብቻህን ለመስራት የወሰንከው አንተ ነህ። ያመንከው አንተ ነህ። እሺ ያልከው አንተ ነህ። ስለዚህ ስለምታደርጋቸው ነገሮች ሁሉ ኃላፊነትን ውሰድ። ቀላል ነው ማለት ግን የግድ ይመቻል ማለት አይደለም። መመሪያዎች ቀላል ቢሆኑም ለመተግበር የሚመቹ ነው ማለት ግን አይደለም። በንቃት ማስተዋል፣ ከፍተኛ ዲሲፕሊን፣ ለመሞከርና አደጋን ለመጋፈጥ ፈቃደኝነት ይጠይቃል። ለምትሰራው ነገርና ለምታገኘው ውጤት ትኩረት ለመስጠት ፈቃደኛ መሆን አለብህ። ራስህን፣ ቤተሰብህን፣ ጓደኞችህን፣ የሥራ ባልደረቦችህን፣ የሥራ ኃላፊዎችህን፣ መምህራኖችህን፣ አሰልጣኞችህን፣ ደንበኞችህን የማደርገው ነገር ያስኬዳልን? የተሻለ አድርጌ መስራት እችል ነበርን? መስራት የነበረብኝ ያልሰራሁት ተጨማሪ ነገር አለን? ማቆም ኖሮብኝ እያደረግኩ ያለሁት ነገር አለን? ራሴን ስገድብ ያያችሁት እንዴት ነውን? ብለህ አስተያየቶችን መጠየቅ አለብህ።